እና ቤተሰቦቼ ይህንን ቪዲዮ ልክ ስትከፍቱት ሰብስክራይብ እና ላይክ አድርጉኝ፣ ሼርም አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰናት ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም። በየባላችሁበት ሰላማችሁ ይብዛልኝ ኢንሻአላህ። ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛልኝ ኢንሻአላህ። ዛሬ ጁምዓ ነው። ሙስሊም ወንድሞቼ ሰላማችሁ ይብዛልኝ። ብቻ እኛ ስደት ዓለም ያለን ልጆች ማለት ነው ብቻ እስኪ ዛሬ ዱዓ አድርጉልኝ፣ ዱዓ ላድርግላችሁ። ዱዓችሁን ደግሞ አላህ ይቀበላችሁ፣ ሙስተጃብ ያደርግላችሁ። ጁምዓ ነው ኢንሻአላህ ዱዓችን ሙስተጃብ ይሆንልናል ብዬ ተስፋ አደርጋለሁኝ። ፈጣሪ ጸሎታችንን ዱዓችንን ኢንሻአላህ ይሰማናል ማለት ነው። ሙስተጃቡ ደግሞ ያደርግልናል። የምር ነው የምላችሁ ዛሬ የመጣሁት በተለይ በዚህ ሰዓት በዚህ ጊዜ ማለት ነው። ሀገሬ በጣም ናፍቆኛል። ከሀገሬ ከወጣው ደግሞ ሰንበት ብያለሁኝ። ቤተሰቦቼ ናፍቆኛል። መቼ ነው የምሄደው ዛሬ ነገ እያልኩኝ በጣም የሰው ሀገር ቆይቻለሁኝና ዱዓ አድርጉልኝ ኢንሻአላህ። ዛሬ ጁምዓ ነው። አላህ ዱዓችን ሙስተጃብ ያደርግልናል ማለት ነው። ምናልባት የአንዱን ሰው ዱዓ ሙስተጃብ ቢያደርግ የአንዱን ተቀብሎ ሙስተጃብ ሊያደርግለት ይችላል። ወላሂ ነው የምላችሁ። ዱዓ አድርጉልኝ። እስከ መቼ በስደት ዓለም ከቤተሰብ ተለያይቶ ቤተሰብ እየናፈቀን ሀገር እየናፈቀን እስከ መቼ ብቻ አላውቅም። ብቻ በጣም ቤተሰቦቼ ናፍቆኛል። በተለይ በዚህ ሰዓት ለምን እንደሆነ አላውቅም። ለኸይር አድርግልሽ በሉኝና ዱዓ አድርጉልኝ። ያሰብኩት ያለምኩት ተሳክቶልኝ በቅርብ ሀገሬን የምገባበት ጊዜ ቅርብ ሊያደርግልኝ ዱዓ አድርጉልኝ። ብቻ እምር ነው የምላችሁ። በጣም ናፍቆኛል ቤተሰቦቼ። አንዳንዴ ይፈራለሁኝ። ምክንያቱም በቃ የሆነ ሰዓት እንደዚሁ ዛሬ ነገ እያልኩኝ በቃ በቤተሰብ የሆነ ነገር ቢፈጠርስ፣ እኔስ የሆነ ነገር ብሆንስ፣ በቃ እንደዚሁ ነው መቅራቴ፣ እንደዚሁ ነው ተለያይቼ የምቀረው፣ በቃ ቀረው ማለት ነው ብዬ በጣም ነው የማስበው። በጣም ነው የሚያሳስበኝ እና ማለት ነው ዱዓ አድርጉልኝ። ወላሂ ነው የምላቸው። ለእናንተም ያሰባችሁትን ያለማችሁትን ያቀዳችሁት ነገር ሁሉ አላህ አሳክቶላችሁ በቅርብ ለቤተሰቦቻችሁ ያብቋችሁ። ያለማችሁት ሁሉ ይሳካላችሁ ኢንሻአላህ። ዱዓይ ነውና በዱዓችሁ አትርሱ። ዱዓ አድርጉልኝና ዱዓ አደርግላችኋለሁ ኢንሻአላህ። ለመልካም ያደርገው ብቻ። ምኞት መቼም አይሞላም። የሰው ልጅ ይመኛል፣ የሰው ልጅ ያቅዳል። እቅዳችን ደግሞ ሀሳባችን መቼም ሙሉ አይሆንም። የሆነ ነገር ስናስብ የሆነ ነገር ስናቅድ የሆነ ሰዓት ይሞላልናል፣ ይሳካልናል ይመስለናል። ግን የሆነ ሰዓት ሊሳካልን ይችላል። ግን ሁሉም ነገር አልጋ በአልጋ አይሆንም፣ አይሞላም። ደግሞ አዱንያ ላይ ምኞቱም አያልቅም፣ ሀሳቡም አያልቅም፣ እቅዱም ደግሞ አያልቅም። ግን ብቻ ባለን ነገር ተብቃቅተን ደስተኛ ሆነን የምንኖር አላህ ያድርገን። ያንን ነው የምላችሁ። በያላችሁበት ሰላማችሁ ይብዛልኝ፣ አላህ ይጠብቃችሁ። ያው ዛሬ ጁምዓ ስለሆነ ልዘይራችሁ ብዬ ነው። ደስታችሁ ደስታዬ ነው። የፈለጋችሁን ነገር ደግሞ ተሳክቶላችሁ ደስተኛ ሆኑልኝ። ጉሉ አሚን። ያሰባችሁት ያቀዳችሁን ነገር ሁሉ ይሳካላችሁ። መቼም ወደን አይደለም ከቤተሰብ ተለያይተን ቤተሰቦቻችን እየናፈቁን አንድ ቀን ይሞላልናል፣ አንድ ቀን ያሰብነው ነገር ይሳካልናል እያልን ተራራቀን ቀርተናል።
አላህ ደግሞ በመልካም ነገር ያሰብነው ነገር ተሳክቶልን ያቀድነው ሁሉ ተመቻችቶልን ደስተኛ ሆነን ከቤተሰቦቻችን የምንገናኝበት ጊዜ ቅርብ ይሁንልን። አላህ ያርግልን ኢንሻአላህ ምኞቴ ነው።